ምን የጠየቅሽ ጥያቄ ባልሽ ልጅ ሲመታ ልጅ ታማሚ ልጅ ባልሽ ሲመታ የማይሰራ የማይጠቅም ባል ቤት ውስጥ ተቀምጦ እየቀለብሽው ፖሊስ ጠርተሽ ልጁን ለምንድን ነው ማታድኙን? እኔ ጥያቄን የመለሹ በሌላ ነው ያልሽኝ። ማንጋት ጠጋለሁ እዚህ ጋር ቢያስገድሉኝስ? እነሱ ብዙ ቤተሰብ አላቸው። ማን ነው የሚያስገድልሽ? ባልሽ ነው የሚያስገድልሽ? ቤተሰቦች እሱን የሚያውቁት ቤተሰቦቹ የሚሆኑ ማንም ይሁን። እሺ ደጋግመሽ በሽተኛ አትበይ፣ ታማሚ በይ። እሺ ቃሉ ደስ አይልም። በሽተኛ ስድብ ነው፣ በሽታ አይባልም፣ ህመም ነው የሚባለው። ታማሚ በይ። ስለዚህ አሁን አንቺ እያልሽ ያለሽው መፍታትም አልችልም፣ ምንም መፍታትም አልችልም፣ ፖሊስ መጥራትም አልችልም፣ ያስገድሉኛል ብዬ እፈራለሁ። ሶሪ አላመንኩበትም። አሳማኝ አይደለም፣ ይቅርታ አድርጊልኝ። እና የት ልሂድ? ወደ ሀገሬ እንዳለ ደግሞ ሰለምቴ ነኝ። ወደ ማን ልሂድ? ሰለምቴነትሽ ሀገር ኢትዮጵያ ከመግባት ምን ያግድሻል? ቤተሰብ ሰው ይሄን ልጅ ይዞልኝ እንድሰራ ራሴን እንዳስተዳድር ራሴን እንዳሸንፍ ነው የምፈልገው እኮ። ታዲያ ይሄን ልጅ የሚችልልኝ ሰው የለም። ገናኘው አንቺ ሃይማኖትሽን ለባልሽ ስትይ መቀየርሽ አገር እንዳትገቢ ኢትዮጵያ ሰለምቴ እንዳይገባ የሚል ህግ ወጥቷል። አልገባኝም። ቤተሰብ ጋር ነው የምጠጋው። ቤተሰብ ጋር ስጠጋ ምን አደርጋለሁ? ቤተሰብ በሃይማኖትሽ ነው የምንቀበልሽ አሉኝ። እኔ እኮ ስንቴ ሞክሬያለሁ፣ አናግሬያቸዋለሁ። ወደ ድሮ ሃይማኖትሽ ተመለሽና እንቀበልሻለን ተባልኩ። ጥሩ። ስለዚህ ለምን ዩኤን አትገቢም? ዩኤን አያኖርም እንዴ ድርጅቱ? ዩኤን ገብቻለሁ። እነሱ የሚሰጡኝ ነገር ምንም አይነት እንትን አይደለም። ስሪ ነው የሚሉኝ። ልጁን ጥዬ የት ልስራ? የልጁን ባህሪ ፈርጠል ሐረካ ይባላል። ይሮጣል፣ የእንቅስቃሴ መጨል ሙና አልተረዳሽም። ሚኒና አንድ ያላብኝ ዩኤን አያኖርሽም። ዩኤን ከገባሽ አንቺና ልጆችሽን ብቻ ይሄ ማይሰራውን ባል ቁጭ አድርገሽ የምትቀልቢውን ባል አስወጥቶ አንቺና ልጆችሽን ብቻ ማኖር አይችልም። ዩኤን አይችልም። ቤት ሰጥቶ ወይ እዛው ድርጅት ውስጥ ማኖር አይችልም። ዩኤን ካምፓኒ የለም እዚህ ሀገር እንደዛ አይደለም። እዚህ ሀገር ቤትሽን ተከራይተሽ እየሄድሽ በቃ እንትን ታደርጊያለሽ፣ ትናገሪያለሽ ችግርሽን። እሺ ለዩኤን ሄደሽ በሁለት ወር አንዴ ለዩኤን ሄደሽ ለእኛ እንደነገርሽን ባልሽ እንደማይሰራ እንደማትፈልጊው መንገርና እነሱ በህግ ቤቱን ለቆ እንዲወጣ ማድረግ አይችሉም። እንደዛ የሚል ህግ የላቸውም እነሱ።